ሰላም በያላችሁበት ውድ የጀግና ጥበብ ቻናል ቤተሰቦች፣ ዛሬ በህይወት ሶስት ሰዎች የማይነግሩንን ሚስጥራት ወይም ጥበብ እንነጋገራለን። የመጀመሪያው ክብር ማግኘት በግትርነት ሳይሆን በብልሃት ነው። ክብርን ማግኘት የምትሻ ከሆነ ጀግናዬ በብልሃት እንጂ በግትርነት ልታገኝ አትችልም። ሰዎችን አክብሩኝ፣ እኔ እኮ እንደዚህ አድርጌያለሁ፣ እኔ እኮ እንደዚህ ሆኛለሁ፣ እኔ ለእናንተ እንዲህ አድርጌያለሁ በማለት ክብር ፈጽሞ አይገኝም። ይልቁንስ ክብርን ማግኘት የምትሻ ከሆነ ግትርነትህን አቁመህ ብልህ ልትሆን ይገባል። ብልህነት ማለት ለራስህ ማወቅ፣ ለራስህ መሆን ወይም ነገሮችን ለራስህ ከራስህ በራስህ መፈጸም ይገባሃል። አለበለዚያ ሰዎች ክብርን የሚሰጡህ ሳይሆን የሚነፍጉህ ይሆናሉና። ስለዚህም ወዳጄ ክብርን ማግኘት የምትሻ ከሆነ መጀመሪያ ብልህ ሁንና ራስህን አክብር። ሰዎች በተፈጥሯቸው ሰውን የሚያከብሩት ከሚያዩት አንጻር ነው፣ ወይም ደግሞ የሚናገረውን ሳይሆን የሚተገብረውን ነው የሚመለከቱት። ስለዚህ መጀመሪያ አንተ ራስህን ልታከብር ይገባል። አንተ ለራስህ የገባኸውን ቃል ልትፈጽም ይገባል። ለራስህ ንጽህናን እንዲሁም ደግሞ አዋቂነትህን መጠበቅ የምትችል ከሆነ አንተ ክብርን በብልሃት ልታገኝ ዘንድ ትችላለህ። ነገር ግን ሰዎች እንዲያከብሩ ስለጠየቅ ያከብሩሃል ማለት አይደለም። አንተ መጀመሪያ ራስህን አክብር። ለራስህ አዋቂ ልትሆን ይገባሃል። ምክንያቱም አዋቂ ትሆን ዘንድ መጽሐፍ ያስተምራልና። በሁለተኛ ደረጃ ደግሞ ለራስህ የገባኸውን ቃል ልትፈጽም ይገባል። መፈጸም የምትችል ከሆነ ግን በራስ መተማመንህ እጅግ እየጨመረ የሚሄድ ነው የሚሆነው። ለራስህ የገባኸውን ቃል መፈጸም ስትችል ይህን አቆማለሁ፣ ይህን እሰራለሁ፣ ይህን እተዋለሁ፣ ይህን አደርጋለሁ የምትለውን ማድረግ የምትችል ከሆነ፣ ነገር ግን በሰዎች ሐሳብ የምትመራና ራስህን እምቢ ብለህ ሰዎችን እሺ የምትል ሰው ልትሆን አይገባም። ጀግናይ ክብርን ልታገኝ የምትችለው በዚህና በዚህ መንገድ ብቻ ነው። ራስህን ጽዱ በማድረግ ለራስህ አዋቂ በመሆን ሰዎች እንዲያውቁልህ ባለመፈለግ፣ እንዲሁም ደግሞ ከሰዎች ጋር ባለህ ተግባቦት ራስህን ማክበር ስትችል። ነገር ግን መቼም ቢሆን ክብርን ከሰው ፈጽመህ እንዳትጠይቅ። ያከብርህ ስል አንድን ሰው እንዳትነግረው ምን እንዳደረግ። አንተ አሁን የነገርኩህን ነገሮች የምትፈጽም ከሆነ እሱ ባይ ዲፎልት የሚያከብርህ ነው የሚሆነው። ራስህን ማጽዳት፣ ለራስህ አዋቂ መሆን፣ ነገሮችን ከራስህ ለራስህ በራስህ መፈጸም መቻል። እኒህን ነገሮች የምትጠቀም ከሆነ ለራስህ ገቢ አድርገህ ለራስህ የምትፈጽማቸው ከሆኑ እኒህን ግብሮች አንተ በሰዎች ዘንድ በቀላሉ መከበር ወይም ክብር ማግኘት ትችላለህ። በሁለተኛ ደረጃ ፈጽመህ ግልጽ ልትሆን ይገባሃል። ግልጽ መሆን ማለት አንተ ማድረግ የፈለግከውን ወይም በአንድ ቦታ ላይ ማለት የፈለግከውን ማለት መቻል አለብህ። የሰውን ፊት የሰውን ዓይን ሳትፈራ። ምናልባት ጓደኛ ዛሬ የለበሰው ልብስ የማያምር ከሆነ አንተ ለዛኛው ጓደኛ መንገር ሳይሆን ፊቱ ላይ እንደማያምርበት ልትነግረው ይገባል። ግልጽነት ብዙውን ጊዜ በማህበረሰባችን የተወገዘች ናት። ነገር ግን ግልጽነት እጅግ ጠቃሚ ነው። አብሶ ደግሞ ለወንድ ልጅ ግልጽ ልትሆን ይገባል። ነገር ግን ደግሞ ግልጽነትህን እጅግ በጣም አብዝተህ እንደ ቂል ልትቆጠር አይገባም። ግልጽነትህን መጠቀም ያለበት ቦታ አለ፣ በእርሱ ተጠቀም። ግልጽነትህን መጠቀም ማወቅ እጅግ በጣም ለሰው ጠቃሚና እንዲሁም ለኑሮ እጅግ በጣም
ትልቅ ቁልፍ ነገር ነው ግልጽነት። ግልጽነትህን ከአስተዋይነትህ ጋር ደምረህ ተጠቀምበት። ምክንያቱም አንዳንድ ጊዜ ግልጽነትህ ደግሞ በሰዎች ዘንድ ተቀባይነት ላያሰጥህ ይችላል። ነገር ግን ደግሞ ግልጽነትህን የምትወድ ከሆነ ሁሌ ተቀባይነትህን ልትጠላ እንዲሁም ደግሞ ላታገኝ እንደምትችል ልታምን ይገባል። ሰዎች ግልጽነትን እጅግ ይፈሯታል። እጅግም ደግሞ ግልጽ የሆኑ ሰዎች ያከብሩታል። ምክንያቱም እነሱ ማድረግ ያልቻሉትን ማድረግ ችሏልና። ስለዚህ አንተ ግልጽነትህን እጅግ ግልጽ ማድረግ አለብህ። ነገር ግን መጠቀም ያለብህንና የሌለብህን ቦታ ማወቅ ግድ ይልሃል። ብልህ ሰው ግልጽነትን መቼ መጠቀም እንዳለበት ያውቃል። ብልህ ነኝ ብለህ የምታስብ ከሆነ ደግሞ አንተ ግልጽነትን መቼ መጠቀም እንዳለብህ ልታውቅ ይገባል። ግልጽነት እጅግ ለሰዎች በጣም መራር የሆነች እውነት ነች። ነገር ግን ግልጽነትን ተቀብለህ ግልጽ መሆን ስትችል ሰዎች ያከብሩሃል፣ እንዲሁም ደግሞ እውነተኝነትህን አይተው ያምኑሃል። ስለዚህ ግልጽነትን ለህይወትህ እንደ አንድ ቁልፍ ነገር ልትጠቀምበት ይገባል። ግልጽ መሆን አለብህ። በሶስተኛ ደረጃ ሐሜተኛው ሰው አትሁን። በህይወት ስትኖር ከሐሜተኞች ጋራም የምትውል ከሆነ ሐሜተኛ ትሆናለህ። አንተም ደግሞ ሐሜትን ከየት እንደመጣ ሳታውቀው የሆነ ሰዓት ላይ ሐሜተኛ ሆነ ታገኘዋለህ። ምክንያቱም ከሐሜተኞች ጋር ትውላለህና። በፍጹም ግን እኔ ሐሜተኛ አትሁን እልሃለሁ። ምክንያቱም እኔ በህይወቴ ሐሜተኛ ሰዎች የትም እንደማይደርሱ ተመልክቻለሁ። ሐሜተኛ ሰዎች ስለ ሰው ከማውራት ውጭ ስለ ራሳቸው እንኳን ማውራት ጥቂት የማይችሉ እጅግ በጣም ሰነፍና የወሬ ሰዎች እንደሆኑ አይቻለሁ። ሐሜተኛ ስትሆን ስንፍናን እንደ ካባ ትጎናጽፈዋለህ። ከሰዎች ጋር ደግሞ ያለህ ግንኙነት ለሰው ይምሰል እንጂ ለሰው የሽንገላ እንጂ እውነተኛ አይሆንም። ሐሜተኛ ሰው እጅግ በጣም በህይወት ብዙ ነገሮችን የሚያጣ ቁሞ ቀር ሰው ነው። ስለዚህ ጀግናዬ ሐሜተኛ አትሁን እልሃለሁ። ከሐሜተኞችም ፈጽመህ ተጠበቅ፣ ተጠንቀቅ። ስለዚህ ሰዎችን አትማ፣ ሐሜተኛ አትሁን። አንተም ሰዎች ሲያሙህ እንኳን ጥቂት ብትሰማ ሰምተህ እንዳልሰማህ እለፋቸው። ምክንያቱም ከሐሜተኛ መጣላት ለወሬኛ መመለስ ለትኋን ልጓም እንደማጉረስ ከባድ ነገር ነውና። ስለዚህ አንተ እውነትን ግልጽነትን ተከትለህ የሰዎችን ሐሜት ላለመስማት ጆሮህን ልትዘጋ ይገባል፣ ወይም ደግሞ ልትደፍን ይገባል። ወዳጄ ሐሜተኞችን ራቃቸው። ከሐሜተኞች እጅግ ሩቅ ወደ ሆነ ቦታ ልትሄድ ይገባል። ከሐሜተኞችም ልትወዳጅ ፈጽሞ አይገባህም። ሐሜተኞችን እጅግ ልትጠላና ልትጸየፍ ይገባል። ሐሜተኛን ከሐሜተኛ ጋር እንዲውል ለሐሜተኛ ተወው። አንተ ግን ከሐሜተኞች ርቀህ ራስን በግልጽነትና በነጻነት በሰላም ልታኖር ይገባል። ስለዚህ ሐሜትን ፈጽመህ ራቃት፣ ከእርሷ እንዳትወዳጅ። ከሐሜተኛ የተወዳጀ ሰው ሐሜተኛ ይሆናል እና ስለዚህ ከሐሜተኞች ፈጽመህ ራቅ። ሐሜትን እንድትናገር እንኳን ቢገፋፉህ ፈጽመህ ሐሜትን አትናገር። መናገር ካለብህ ስለዛ ሰው እንከን በፊቱ ቁምና በግልጽነት ንገረው። ግልጽነትን ቁልፍ አድርጋት ከሐሜት ለበራቅ። ወዳጄ ዛሬ እነዚህን 3 ነገሮች ነግሬሃለሁ። እነዚህን 3 ነገሮች ለህይወትህ ግብአት አድርገህ መጠቀም ከቻልክ በህይወትህ ቢያንስ 1 ደረጃ እንኳን ራስህን ማሻሻል መቀየር ትችላለህ። ቻናላችን ከወደድከው ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አስተያየትህን ልትሰጥ ትችላለህ። ሰብስክራይብ እንድታደርግ ቻናላችንን ጋበዝኩ።